ሰላም እንዴት ናችሁ? ወደ ቻናሌ ቤተሰቦች ዛሬ በአዲስ ቪዲዮ መጥቻለሁኝ። የዛሬ ቪዲዮአችን ቀላል ቦዲ ስክራብ አሰራር ይዤላችሁ መጥቻለሁኝ። እንደምትወዱት እርግጠኛ ነኝ። እኔ ተጠቅሜ ጥሩ ውጤት አግኝቼበታለሁ እና ደግሞ እናንተ እንድትጠቀሙት ይዤላችሁ መጥቻለሁ። ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ እና ደግሞ ቪዲዮዎችን ላይክ አድርጉልኝ። ሀሳባችሁንም ኮሜንት ላይ አስቀምጡልኝ። አሁን የምንሰራውን ፕሮዳክት የምንሰራበት ጊዜ ነው። ለዚህ ፕሮዳክት የሚያስፈልገው ዋናው ግብአት ስኳር ነው። ስለዚህ እሱን እንጨምራለን። እሱን ከጨመራችሁ በኋላ ማር ነው የምንጨምረው። ማር ትጨምራላችሁ ማለት ነው። ማር ትንሽ በዛ ማለት አለበት። ከዛም የምንጨምረው ቡና ነው። በሶስተኛነት የምንጠቀመው ግብአታችን ነው። ቡና ትጨምራላችሁ። እኔ የምፈልገው ለእግሬና ለእጄ ስለሆነ ነው በዚህ መጠን እየሰራ ያለሁት። እናንተን በምትፈልጉት ልክ መጨመር ትችላላችሁ። ከዛም የምትጨምሩት ቦዲ ኦይል ነው ወይ ደግሞ ቦዲ ጄል ማለት ነው። እሱን መጠቀም ትችላላችሁ። እኔ የምጠቀመው ቦዲ ኦይል ጄል ቫዝሊን ቦዲ ኦይል ጄል ነው። እሱን ትጠቀማላችሁ። እናንተ ደግሞ ያላችሁን መጠቀም ትችላላችሁ። ምናልባትም ቦዲ ኦይል ከሌላችሁ አለመጠቀም ትችላላችሁ። ይሄን አስፈላጊ ነገር አይደለም። ከዛም ይሄን ከጀመራችሁ በኋላ በደንብ ታደባልቁታላችሁ። በደንብ እንዳትአደባልቁት፣ በደንብ መደባለቅ አለበት። እናም ለቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። እኔ ማር ስላነሰኝ ትንሽ ጨምሬያለሁ እዚህ ጋር። እናንተም ካነሳችሁ መጨመር ትችላላችሁ። ማሩ ነው ዋናው ነገር እዚህ ጋር የሚጠቅመው ማለት ነው። ለማዋሃዱ የሚጠቅመን እሱ ነው። ሌሎች ጠጣር ነገር ስለሆኑ በደንብ አዋህዱት። እሺ፣ ይሄ መጨረሻ ላይ ያዋሃድኩት ነው። እንደዚህ ነው የሚሆነው ከተዋሃደ በኋላ። እኔም እንደዚህ ነው የምትጠቀመው ማለት ነው። እንደዚህ አድርጋችሁ የምትጠቀሙት። ያው የተዋሃደው ይሄ ነው። ይሄን ፕሮዳክት የምትጠቀሙት አብዛኛውን ጊዜ ገላችሁን ከታጠባችሁ በኋላ ብትጠቀሙበት ጥሩ ውጤት ታያላችሁ። ምክንያቱም ይሄ ጀስት ታጥባችሁ ገላችሁን ከታጠባችሁ በኋላ ጀስት ላይክ እንደሚያቀላ ሎሽን እንደምትቀቡት አይነት ነገር ነው የሚሆነው። ምንም ሌላ ጥቅም ስለሌለው ማለት ነው። ይሄ ለሶፍትነስ ነው፣ ለብራይትነስ ነው የሚያገለግለው። ስለዚህ ለዛ ስለምትጠቀሙበት ገላችሁን ከታጠባችሁ በኋላ መጠቀም ትችላላችሁ። እኔም ለዛ ነው የምጠቀመው። እናንተ ይሄን እንድትጠቀሙት ማለት ነው። እናም ደግሞ ብዙ ደቂቃም ስለማይቆይ እግራችሁ ላይ በደንብ ማሸት አለባችሁ። ምንም ታስቀምጡበት ደቂቃ የለም። ከታሻችሁ በኋላ በትክክል መታጠብ ስለሚጠበቅባችሁ በደንብ ታሹታላችሁ። እናም የዩቲዩብ ቻናሌን ሰብስክራይብ አድርጉ። ሀሳባችሁን ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ይህን ቪዲዮ ከወዳችሁት ላይክ አድርጉት። ቤተሰብ ስለምትሆኑ እናመሰግናለን። በደንብ መታሸት አለበት። እኔም እንደዛ ነው የማደርገው እና እንደዛ አድርጋችሁ ተጠቀሙት። ይሄ ጥቅም የዚህ ፕሮዳክት ጥቅም አንደኛ ነገር ያቀላል፣ ሁለተኛ ነገር ደግሞ ለስላሳ ሰውነት እንደሆነ ያደርጋል። እናም ደግሞ ለብራይትነስም ያገለግላል፣ ለሶፍትነስም ያገለግላል ቅድም እንደነገርኳችሁ ማለት ነው። እና ለዛ መጠቀም ትችላላችሁ። ውጤቱ ልክ ስታጠቡት ነው የምታዩት። ለትንሽ ጊዜ ማሸት አለባችሁ። እግሬን ተቀብቼ ጨርሻለሁ። አሁን ደግሞ እጄን ነው የምቀባው። እጄን እየተቀባው ነው። እኔ እንደነገርኳችሁ ቅድም ለእጄና ለእግሬ ብቻ ነው የሰራሁት። እናንተ ደግሞ እስከፈለጋችሁ ድረስ መጠቀም ትችላላችሁ። ለዛም እንደሚበቃችሁ ያህል መስራት ትችላላችሁ።
ይሄው እንግዲህ በደንብ እያሻችሁ እንደምታዩት እንደዚህ እያሻችሁ መጠቀም አለባችሁ። ትንሽ ስኳሩና ቡናው እጃችሁን ሊፍቃችሁ ይችላል፣ ግን እንደዚህ አይነት ጥሩ ውጤት ለማግኘት ትንሽ ብታሹት ጥሩ ነው። ከዛ እኔ እየታጠብኩ ነው። ካሻችሁት በኋላ ምንም ማስቀመጥ የለባችሁም፣ ቶሎ ነው የምታጠቡት። በሞቀ ውሃ ብታጠቡት ጥሩ ነው፣ ቶሎ እንዲለቅላችሁ ማለት ነው። በቀዝቃዛ መታጠብ ትችላላችሁ። የታጠባችሁት ውጤቱን ታውቁታላችሁ። የታጠባችሁ ማለት ነው፣ ይታወቃችኋል እጃችሁ ላይ። እናም በባለፈው ቪዲዮ የፊት ማክስ ሰርችላችሁ ነበር። እሱንም እንደምትወዱት እርግጠኛ ነኝ። ገብታችሁ ዩቲዩብ ቪዲዮ ላይ እዩት። እዚህ ላይ በምታዩት ውጤትም እዛ ላይ በምታዩትም ውጤት ደስተኛ እንደምትሆኑ እርግጠኛ ስለሆንኩኝ ኮሜንት ላይ ሀሳባችሁን ጻፉልኝ። ቀጣይ ደግሞ እንድሰራላችሁ እንደምፈልግ ልጽፉልኝ ይችላላችሁ። ኮሜንት ሴክሽን ላይ ጻፉልኝ፣ እኔ መልሳለሁኝ ማለት ነው። እንግዲህ ውጤቱን ታዩታላችሁ እጃችሁ ላይ ማለት የታጠባችሁ ለስላሴው ምናምን ይታያችኋል። ይሄ እንግዲህ የመጨረሻው ሪዛልታችን ነው። እናንተም እንደወዳችሁት እርግጠኛ ነኝ። እንግዲህ የእግሬ ሪዛልት አላስገባውላችሁም፣ ግን ይሄው የእጅ ሪዛልት እዚህ ጋር ነው። እናንተ ስለምታገኙት ሪዛልቱን ችግር የለውም። ይህን ቪዲዮ እንደወዳችሁት እርግጠኛ ነኝ። ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኛለን። ባይ